ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ እስኪ ስለ አንድ ጉዳይ እናውራ። ማለት በግል ስላጋጠመኝ ጉዳይ ላብራቶሪ የተመለከተ ነው። አንድ ፔሸንት የራሱ አንድ ናሙና 3 ላብራቶሪ ላይ ቴስት ተደረገ። ግን ሶስቱም ሊታመን በማይችል ሁኔታ የተለያየ ነው። የተቀራረበ እንኳን አይደለም። በቃ በጣም የተለያየ ሪዛልት ነው። ስለዚህ የሰውዬ በጣም ተቸገረ። አሁን ይሄን ምን ይባላል? ይሄን ምን እንበለው? አሁን እንደው 2 ላብራቶሪዎች ቢሆን እሺ ችግር የለውም። ግን 3 ላብራቶሪ የተለያየና ጭራሽ ሊቀራረብ የማይችል ሪዛልት ጀነሬት ሲያደርጉ ይሄን ምን ትላላችሁ? አዲስ ናሙና ሳይወሰድለት ራሱ ናሙናውን የተለያዩ ላብራቶሪዎች ቴስት አስደርጎ ይሄን ሪዛልት ማምጣት በጣም የሚዘገንን ነገር ነው። ስለዚህ ይሄ ላብራቶሪ ላይ የደረስንበትን የእውቀት ደረጃ፣ የልምድ ደረጃ፣ የብቃት ደረጃ እና ብዙ ነገሮችን እንድንፈትሽ ያደርገናል። ባይዘወይ ማለት ነው። ስለዚህ እኔ በግሌ አንድ ነገር ልበል፣ ሶስቱም እውነት ሊሆን አይችልም። ከ3 አንዱ ነው እውነት ሊሆን የሚችለው። ስለዚህ ከ3ቱ ላብራቶሪዎች ወይ 3ቱም ትክክል አይደሉም ወይ አንዱ ትክክል ነው። ከዛ ውጭ ከነዚህ ውጭ ምን የሚሆን ነገር አይደለም። ስለዚህ ችግሩ ከየት ነው ብለን መሰረታዊ ነገሩን ስንገምት የመጀመሪያው ሳምፕል ኮሌክሽኑ ላይ ነው። ሳምፕል ኮሌክሽኑ ለምሳሌ ሮንግ ከሆነ ኤሪያ ኮሌክት ከተደረገ፣ ለምሳሌ ከቬን ኮሌክት መደረግ ሲኖርበት ከአርተሪ ኮሌክት ከተደረገ፣ ከቬን ኮሌክት መደረግ ሲኖርበት ከካፒላሪ ኮሌክት ከተደረገ፣ ከዛ ውጭ ደግሞ ኢቭን ኢፍ ዱሪንግ ሳምፕል ኮሌክሽን ለምሳሌ አንድ ሰው ፍሉድ እየወሰደ እያለ ፍሉድ ከሚወስድበት ቦታ ላይ ኮሌክት ብናደርግለት ይሄ ሰውዬ ቶታሊ ምንም አይነት እሱን የሚገልጽ ሪዛልት ሊወጣ አይችልም። ምክንያቱም ሄሞዳሉሽን ይኖራል። ሄሞዳሉሽን ካለ ደግሞ በተለይ የሲቢሲ ሪዛልቱ ሄማቶክሪት ካውንቱና ሄሞግሎቢን ኮንቴንቱ በጣም ሎው ነው ሊሆን የሚችለው። ስለዚህ ይሄ ችግር ሊኖር ይችላል። ሁለተኛ ኮንቴነሩ ለምሳሌ ሄማቶሎጂ ለመስራት በኢዲቲኤ መውሰድ እያለብን በሴረም ሰፓሬተር ቲዩብ ከወሰድ ነው ይሄ ቶታሊ ስህተት ነው ሊሆን የሚችለው። ሶስተኛ የባለሙያው ብቃት ነው። ከሳምፕሉ ቀጥሎ የባለሙያው ብቃት ነው። ለምሳሌ ጀነሬት ያደረገውን ሪዛልት ኢንተርፕሬት የማያደርግ ባለሙያ እንደ ባለሙያ አይቆጠርም። ምክንያቱም ሜሽን የሰጣችሁትን ነው ጋርቤጅ ኢንፑት ጋርቤጅ አውትፑት ነው ሊያደርግ የሚችለው። በቃ ቆሻሻ ነገር ከሰጣችሁት ቆሻሻ ነገር ነው ያወጣላችሁ የሚችለው። ያን ቆሻሻ ነገር ኢንተርፕሬት አድርጎ ያን ነገር አናላይዝ አድርጎ እንደገና ሪዛልቱን ሪፒት ካላደረገ ጀነሬት ሊያደርግ የሚችለው ሪዛልት በጣም ከሱ። ሌላው ኬሚካል፣ የምንጠቀመው ኬሚካል እንዴት ነው ሁኔታው? የመጀመሪያ ኤክስፓየር ዴቱ ነው። ኤክስፓየር ዴቱ ካለፈ በኋላ የምንጠቀማቸው ኬሚካሎች ውጤት ላይ ቶታሊ መዛባትን ያመጣሉ። ከዛ ቀጥሎ ኦፕን ዴታቸው ነው። አንዳንድ ሬጀንቶች ኦፕን ከተደረጉ ከ28 እስከ 30 ቀን ከሆናቸው በኋላ ኤክስፓየር ዴታቸው 1 ዓመት ተኩል እየቀራቸው አትጠቀሙ ይላል ማኑፋክቸረሩ። እኛ ግን እስከሚያልቁ ድረስ ከተጠቀምንባቸው የሪዛልት ለውጥ በጣም ያመጣሉ። ስለዚህ እነዚህን ነገሮች አስወግደን ነው ወይ የምንሰራው? እስኪ ራሳችንን ቴስት እናድርግ። በተለይ ላብ ላይ ያላችሁ ሰዎች እስኪ ይሄን ነገር ቼክ አድርጉት በደንብ፣ እስኪ አናላይዝ አድርጉት። ከዛ ቀጥሎ ማሽኖቻችን እንዴት ናቸው ነው። አብዛኛው ቦታ ማሽኖች ይገዛሉ። ከተገዙ በኋላ የሆነ አካል ኢንስቶል ያደርጋቸዋል። ከዛ በኋላ 1 ቀን ያሳያል። ከዛ በቃ ቀጥል ነው፣ ስራ ነው። ማሽኖች ግን እንደዛ አይደሉም። ለምሳሌ አንድ መኪና ያለው ሰው በየአመቱ ምን ያስደርጋል? ጋራጅ ያስገባል፣ ያሳድሳል፣ ዘይት ይቀይራል፣ ብዙ ነገሮችን ያደርጋል። ልክ እንደዛ የላብራቶሪ ማሽኖችን በየጊዜው ካሊብሬት መደረግ አለባቸው። ኳሊቲ ኮንትሮል መሰራት አለባቸው። ሜንቴናንስ መሰራት አለባቸው። ይህን ሁሉ እናደርጋለን። ታደርጋላችሁ? አይመስለኝም። በቃ ማሽን ኦልሬዲ በቃ ናን ፈንክሽናል ሲሆን ብቻ ነው ባለሙያ ልንጠራ የምንችለው። ይሄ ከመሆኑ በፊት ግን በጣም የብዙ ሰው ሪዛልትን አበላሽተው ነው እነዛ ማሽኖች መጨረሻ ላይ ራሳቸው ቶታሊ መስራትን የሚያቆሙት።
ስለዚህ እነዚህን ነገሮች ከግምት ውስጥ አስገብተናል ወይ? ከዛ ውጭ ላብራቶሪ ላይ ያለው ዋናው ችግር ምንድነው? ፓይፔቲንግ ሲስተም ይባላል። ያ ማለት ልኬት፣ ለምሳሌ 50 መለካት እያለብን 100 ለክተን ለማሽኑ ከሰጠነው የ50ና የ100 ልኬቱ ወይም ዳልሽኑ እኩል አይሆንም። ስለዚህ የፔሸንቱን ሪዛልት በዛው ልክ ሽፍት ያደርጋል ማለት ነው። ሌሎች ምንድነው? የቁጥጥር ስርዓት አለመኖር። አሁን ኢትዮጵያ ውስጥ ትልቁ ችግር እየሆነ ያለው ላብራቶሪ ላይ የቁጥጥር ስርዓት አለ ወይ ነው። ማንም የፈለገውን ሪዛልት ጀነሬት ያደርጋል፣ ማንም ኢንተርፕሬት ያደርጋል። ሐኪሞች እኮ በጣም ይቸገራሉ። ሰዎች እንደው በአንዳንድ አጋጣሚ የምንገናኛቸው ሰዎች እንዴት ነው ይሄ ነገር እንዴት ነው በዚህ መልኩ ሊሆን የሚችለው? ያውቃሉ እኮ ሪዛልት እንደሚበላሽ በጣም እያወቁ ግን ይህን ሁሉ ቶለሬት ያደርጋሉ። ለምን ቶለሬት እንደራረጋለን? ማለት ሐኪም መስራት ያለበትን ይስራ፣ ላብ ደግሞ እና ሌላው ዲያግኖስቲክ ላይ ያለ ሰው የሚሰራውን ነገር በደንብ አውቆ እና ተረድቶ ቢሰራው የተሻለ ነው ሊሆን የሚችለው። ሁሌ እየተገፋፋ እንደዚህ አይነት ነገር እንደው መፈጠሩ ደስ አይልም እውነት ለመናገር። ሌላው ደግሞ ከታካሚው ጋር ይያያዛል። ብዙ ታካሚ ያመመውን ነገር በትክክል አይናገርም። የሚሄድበትን ሐኪም ቤትና ሐኪም አያውቅም። የሚሄድበትን ላብራቶሪ አያውቅም። ትልቁ ችግር ይሄ ነው። ለምሳሌ አይኑን ያመመው ሰው የጥርስ ሐኪም ጋር ምን ይሰራል? በቀላሉ ሳስረዳችሁ ማለት ነው። መሄድ አለበት የጥርስ ሐኪም ጋር ነው አይደለ? እኛ ሀገር ግን እንደዛ አይደለም። አብዛኛው ሰው የሆነ ቦታ የሆነ ሐኪም በሆነ ጉዳይ ሰክሰስ ኑሮት ወይም በሙያው በጣም ጎበዝ በአንድ ሙያ በጣም ጎበዝ የሆነ ሐኪም ጋር ሄዶን አብዛኛው ሰው የሚያማክረው ባለቤቱ ጋር አይሄድም። ማለት ለምሳሌ የአንድ ቀዶ ሕክምና ባለሙያ ጋር ልትሄድ የምትችለው ስለዛ ጉዳይ ነው መሆን ያለበት። ግን ስፔሲፊካሊ ወደሚታወቅ ሐኪም ጋር በደንብ ወደሚያክም ሐኪም ጋር በደንብ ሙያ ያለው ሐኪም ጋር ሐኪም ስላችሁ የተማረ ነው እንጂ ነጭ ጋውን የለበሰው ሁሉ ሐኪም አይሆንም። ምክንያቱም በሕክምና ውስጥ ያለውን ዲቪዥን እና መከፋፈልና የሙያ ስብጥር የሚያውቀው ሕክምና ላይ ያለ ሰው ብቻ ነው። ስለዚህ እነዚህ ነገሮችን ታካሚዎች ከግምት ውስጥ አስገብተው መሄድ አለባቸው። ማለት አንደኛ ማንኛውም ቦታ መሄድ የተለያየ ላብራቶሪ ምርመራ አላስፈላጊ ወጪ እንዲወጣ ያደርጋል። የተለያዩ መድኃኒቶችን ይሰጣል። እነዛ መድኃኒቶች ደግሞ ምናልባት ከበሽታው ጋር የማይገናኙ ሊሆኑ ይችላሉ። ስለዚህ ምን ሊፈጠር ይችላል? መድኃኒት መላመድ ወይም ድረግ ሬዚስታንስ የሚባለው ነገር ሊመጣ ይችላል። እስኪ በዚህ ጉዳይ ላይ በተለይ ሙያው ላይ ያላችሁ ሰዎች እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስኪ ምን ያጋጠማችሁ ነገር አለ? እንዴት ነው ይሄ ነገር? እስኪ እንደው እንዴት ይደረግ? በጣም የብዙዎቻችን ችግርና ጭንቀት እንደሆነ ይታወቃል፣ ግን መቅረፍ አልቻልንም። ስለዚህ ይሄን ነገር እስኪ እንደ አንድ ባለሙያ እስኪ ሀሳብና አስተያየት ስጡበት እላለሁ። አመሰግናለሁ።